በመጀመሪያ ባላችሁበት ቦታ በጌታ በወደደን በኢየሱስ ስም ሰላም እላችኋለሁ። ሰላምታዬ በእናንተና በአካባቢያችሁ ባላችሁ ሁሉ ይድረሳችሁ። እኔ ፓስተር ንጉሳ እባላለሁ። ከዚህም በፊት የሚያገለግልበት ቦታ ሁላችሁም እንደምታውቁት ሌላ ቸርች እንደነበርኩ ብዙ ሰዎች ትዝ እንደምላችሁ እርግጠኛ ነኝ። ነገር ግን ዛሬ እግዚአብሔር ደርቶኝ በዚህ ቦታ በራእይ ወይ በወንድማችን አፖስትል ታሪኩ ሽፈራ የሚባል በነቀምትና አካባቢ የሚያገለግል የነበረ የእግዚአብሔር ሰው እንደ ድንገተኛ ጋር ለአገልግሎት መጥቶ ተዋውቀን አብረን ስናገለግል እንደነበረ እግዚአብሔርም ተናግሮን ወደ አንድ አብረን ብናገለግል መልካም ነው የሚል ሐሳብ ተነጋግረን ጀመርን። እዚህ ሲመጣ ግን ካሰብኩት በላይ እንደሆነ ከሚያቀው በላይ ከሚያገለግለው በላይ እንደሆነ በጣም የሚገርመኝ ብዙ ነገሮች አሉ። ነገር ግን እንደ እግዚአብሔር ቃል እንደሚናገረው በራእይ ምዕራፍ 3 ከቁጥር 1 ጀምሮ ለሰባቱ አብያተ ክርስቲያን የእግዚአብሔር ቃል ሲናገር እያንዳንዱ ከተናገረ በኋላ ወደ መጨረሻ ግን ሰባተኛው ቤተ ክርስቲያን እንደሚለው እንደዛ ነው ያለ። ትንሽ አቅም አለ፣ ነገር ግን የእግዚአብሔርን ክብር አልጣልከምና ብሎ እንደሚናገር ይሄ ቤተ ክርስቲያን በተወሰነ ጊዜ ነው የተጀመረ። እግዚአብሔር ረድቶት በተወሰነ አመት 2 አመት ከ8 ወር እንደሰማው ከሆነ እንደዛ ይሆናል። እኔ በቅርብ ጊዜ ነው ወደዚህ የመጣሁት። ነገር ግን በጣም ደስ የሚለኝ አብዛኛ ቤተ ክርስቲያን ወደ 90 የቆየች ቤተ ክርስቲያን አላት፣ ወደ 100 የሚሆን ቤተ ክርስቲያን አለው። ነገር ግን እንደዚህ አይነት ያለ ትንሽ ገና ጩጬ የሆነች ቤተ ክርስቲያን ገና መጀመሯን ዛሬ እንድናገራቸው እፈልጋለሁ። በተወሰነ ጊዜ በ2 አመት አካባቢ በትንሽ እርሜ አብዛኛው ቤተ ክርስቲያን በ2 አመት 10 አመት 20 አመት 30 አመት ብሎ አመቱን የቆጠረ የበለጠ ቤተ ክርስቲያንን ስታሰፋና የእግዚአብሔር መንግስት ስታሰፋ ጌታን የሌላቸው ሰዎች ወደ ጌታ ስታመጣ ስታስተምር በማቴዎስ ወንጌል በምዕራፍ 28 ቁጥር 19 እስከ 21 እንደሚናገረው የእግዚአብሔር ቃል በዛ ምዕራፍ ላይ እንደተናገረ ሂዱ በአብ በወልድ በመንፈስ ቅዱስ እያስተማራቸው ደቀ መዛሙርትን አድርጉ ብሎ መንግስተ ሰማያት ህዝቡ እንዲወርስ እንደተናገረ እቺ ቤተ ክርስቲያን በዛ ቃል የተመሰረተች ቤተ ክርስቲያን ነው። ይሄን 100% አድርጌ መናገር እፈልጋለሁ። ስለዚህ ተልኳ ጌታ ኢየሱስ ክርስቶስ ወደ ምድር እንደመጣ በመጀመሪያ ቀንም እኔ የአባቴን ቃል ሊፈጽም እንጂ የራሴን ስራ ሊሰራ አልመጣውም እንዳለ እቺ ቤተ ክርስቲያን የእግዚአብሔርን ዓላማ፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ የሚታገለግል ቤተ ክርስቲያን መሆኑ እኔን አብረን እንድንሰራ አደርጋኛለች። በዚህ ጉዳይ በጣም ደስ እያለኝ ነው መናገር የሚፈልገው። ስለዚህ አሁን ወደ እናንተ የቀረብኩኝ ምክንያት አብዛኛ የኛ ሰዎች የኛ ህዝብ ይሄን የእግዚአብሔር ሰው አላወቀም። የእግዚአብሔር ሰው አፖስትል ወይም ወንድማችን ወይም አባታችን የምንለው ታሪኩ ሽፈራ በነቀምት ዙሪያ ሚሰራም ቢሆን ያለው አቅም ትንሽ ቢሆንም አሁን እንደተናገርኩ እንደ እግዚአብሔር ቃል ግን ፖቴንሻልም ትንሽ ቢሆን በጣም የእግዚአብሔርን ቃል መስራት የሚፈልግ የእግዚአብሔርን ቤተክርስቲያን መስራት የሚፈልግ የጠፉትን በግ የሚፈልግ ወደ እግዚአብሔር የሚያመጣ የእግዚአብሔርን መንግስት የሚያሰፋ የእግዚአብሔር ሰው መሆኑ አብዛኛዎቹ ሰዎች ያወቃችሁ ነገር አልመሰለኝም። ስለዚህ በቤተ ክርስቲያን እዚህ ውስጥ ሲመጣ እኔ በጣም ትንግር የሚለኝ በጣም የሚያስገርመኝ ብዙ ነገሮች አሉ። አብዛኛ ቤተ ክርስቲያን ሲመጣ አንዳንድ ነብዮች እንዳሉ እኛም ነብይ እንደሆነ አይታችኋል። ነገር ግን የዚህ ሰው አሰጣጥና የዚህ ሰው ጸጋ በዚህ ላይ ያለ የእግዚአብሔር ክብር በጣም የተለየ ነው። አብዛኛ ሌላ ሚዲያ ሊኖራቸው ይችላል። በሚዲያ ልትመለከቱ ትችላላችሁ። በሚዲያ ያለው ነገር ተቀርጾ አንዳንድ ነገር ተጨምሮ ሊሆን ይችላል። እውነቴን ነው የምነግራችሁ፣ በእግዚአብሔር ፊት ነው ያለ። እዚህ ግን ምንም ነገር እንደወረደ ከእግዚአብሔር ተቀብሎ እንደ ሙሴ እንደወረደ ከዳኑን ተቀብሎ እንደ ሙሴ እንደወረደ የምናገርና የሚያገለግል የእግዚአብሔር ባሪያ መሆኑን እኔ ሄዋ ምስክር ሆኜ እናገራለሁ።
እኔ እንደ እግዚአብሔር ቃል ይነግራችኋለሁ። ዛሬም እኔ ምነግራችሁ ይቺ ቤተክርስቲያን ለቱ አፉራ ዋቀዮ አዱኛ የምትባል ቤተክርስቲያን ብዙ ሰዎችን ማቀፍ ትፈልጋለች። ብዙ ወንጌል መስበክ ትፈልጋለች። ብዙ ምእማናንን ማስፋት ትፈልጋለች። ብዙ ቤተክርስቲያንን መመሰረት ትፈልጋለች። ይሄን የሚያሰኘኝ ይሄን ለምንድነው ያልከው ወይም የተናገርከው ቢትሉኝ ሌላ ቻይናሎች እነሱን ለመንካት ፈልጌ አይደለም። አብዛኛው ቤተክርስቲያን አንድ ሰው ሲነሳ የራሱን ቤተክርስቲያን ግንብ ይሰራል፣ የራሱ መኪና ይገዛል፣ የራሱ ቤት ይሰራል፣ የራሱን ልጆች ያስተምራል። የራሱን አይነት ካሳደገ በኋላ ወደ ሌላ ነገር ነው የሚሄድ፣ ሌላ ነገር ነው የሚያሳድግ፣ ሌላ ነገር ነው ከአደገ በኋላ ነው ለሰው የሚሆን። ይቺ ቤተክርስቲያን ግን እኔ እውነቴን ነው የምነግራችሁ ስለመጣው አይደለም። አብዛኛው እኔ ማን እንደሆንኩ ታውቃኛላችሁ። ነቢያታቸውን ወይም የሚያገለግሉትን ሰዎች ብዙ ጊዜ መርጬ ከነሱ ጋር እንደሚያገለግልና መርጬ ከነሱ ጋር መናገር እንደሚችል የምታቁኝ ሰዎች፣ በዚህ ሚዲያ የሚታዩ ሰዎች ታቁኛላችሁ። ነገር ግን እዚህ መናገር የሚፈልገው ይሄ የእግዚአብሔር ሰው በጣም የሚገርመኝ ገና የራሱ ቤት ሳይኖረው፣ ገና የራሱ ደሞዝ ሳይኖረው፣ ገና የራሱ ልጆች በባጃጅ እንኳ የራሳቸው የሚያስተምር አንድ ነገር ሳይገዙ የእግዚአብሔርን ቤት የሚሰሩ ሰው ነው። የእግዚአብሔርን መንግስት የሚያሰፋ ሰው ነው። ስለዚህ አሁን አንድ ነገር ያስፈልገናል። ይሄ ቤተክርስቲያንና ይሄ ሚዲያ እንደሚያደግ እርግጠኛ ነኝ። እግዚአብሔር የተከለው ማንንም ላፈርስ አይችልም ተብሎ እንደተጻፈ እንደ እግዚአብሔር ቃል አሁን ይሄ ወደ ሚዲያ መውጣት ይፈልጋል። ለምንድን ነው ብትሉ ለመታየት አይደለም። ይሄ ሚዲያ ለመታየት ለዝና ለእድገት አይደለም። አብዛኛ ሰዎች በነቀምት ዙሪያ ሆነው ይሄን ቤተክርስቲያን እንኳን በደንብ ያላወቁ ሰዎች አሉ። በደንብ በበሽታ ውስጥ እያሉ እየተማቀቁ እየተጨነቁ ወደ ሞት አፋፍ የደረሱ ሰዎች አሉ። ነገር ግን ቦታውን ጠፍቶባቸው ለማገልገልም ሆነ ለመጸለይም ሆነ ወደ እግዚአብሔር ቤት ለመምጣትም ሆነ ቦታውን የማያውቁ ሰዎች አሉ። ወደ ሚዲያ ከወጣን ግን ይሄ ቤተክርስቲያን ወደ ሚዲያ ከወጣ አብዛኛ የተጨነቁ ሰዎች እዚህ ጋር እንደሚፈቱ አውቃለሁ። ለምን ብትሉኝ እያንዳንዱ አገልግሎት እዚህ ጋር አለ። እውነት የእግዚአብሔር ቃል የሚገለጥ በኃይል የሚሰበክበት ቦታ፣ መገለጥ በኃይል የሚወጣበት ቦታ ስለሆነ ሁላችሁም ኑና ይሄን ሰው ጉልበት ሆነን አቅም ሆነን አብረን እንድናገለግል እፈልጋለሁ። ስለዚህ አሁን የሚያስፈልገን አንድ ነገር አለ። አንድ ነገር አለ። እንደ እግዚአብሔር ቃል እናንተም በተረዱንም ባትረዱንም አንድ ነገር እውነቱን ነገር መናገር እፈልጋለሁ። ሁላችሁንም አንድ ላይ ሆነን ተባብረን 50 ሎሚ ለ50 ሰው በጣም ቀላል እንደሆነ ለሽታ እንደሆነ ብዙ አባቶቻችን ይናገራሉ። ለአንድ ሰው ግን ሸክም ነው። ይሄን እያንዳንዳችን ባለነው አቅም ስጡ ይሰጣችኋል፣ በሰፈራችሁት መስፈራ ይሰፈርላችኋል ተብሎ እንደተጻፈ በሉቃስ ላይ። አሁን ይሄን ነገር የምታደርገው ና ወንጌል እንስራ። ምን አድርገን ይሄን ሚዲያ ሰፖርት እናደርግ፣ እንርዳው። አንድ ላይ ሆነን ይሄን ቤተክርስቲያን ማሳደግ እንፈልጋለን። ለብዙ ሰዎች እንድንደርስ እንፈልጋለን። ስለዚህ ከኛ ጋር ማገልገል የምትፈልጉ ሰዎች ከኛ ጋር ሆኑ። እዚህ ጋር ያለ ሰዎች በጣም መናገር የሚፈልገው ምንድነው? በዚህ ቤተክርስቲያን የፈለከው ቋጠሮ ይዘና የፈለከው በሽታ ይዘና እዚህ ዝም ብሎ ገብቶ ዝም ብሎ የሚወጣበት ቤተክርስቲያን አይደለም። ከየት እንደመጣ ማንነቴ፣ እህቶች፣ ወንድሞች፣ አባቶች የተሸገርክ ነገር ሁሉ እዚህ ጋር መፍትሄ አለ። ኑ ይላችኋለሁ። መፍትሄ ተገኝቷል። በጣም የሚገርመኝ በሽታ ባይኖራችሁም ለስራ ግን መንገድ የተዘጋባችሁ ራእይን ለመቀበል መንገድን ለማት ወደፊት እንዴት መሄድ እንዳለባችሁ፣ እንዴት ማገልገል እንዳለባችሁ፣ እንዴት መስራት እንዳለባችሁ እናንተን ሰዎች እንጋብዛችኋለን። ኑ ይሄን ሰው እንርዳው፣ አንድ ላይ እናገልግል፣ ወደ እውነቱ እንሂዳ። እግዚአብሔር ከእናንተ ጋር ይሁን። በሌላ ጊዜ አብረን እንመላለሳለን። ሻሎም እላችኋለሁ።